አበበ አደራ እባላለሁ። የታበሌ ሆቴል ስራ አስኪያጅ። ያገው የፈረሰኞች ማህበር በዓል ለማክበር ሽርጉድ እያልን ነው። እንደተለመደው የዛሬ ዓመትም አክብረናል እና እኛም ደንበኞችን ያለ ዋጋ ጭማሪ በተለየ መልኩ ተንከባክበን ሁለተኛ ቤታቸው እስከሆነ ድረስ ሰው ደንበኛ ወደዚህ ሀገር ለቆ ሲመጣ ቤቱን ይዞት አይመጣም። ምናልባት ቅያር ልብስ ይዞ ሊመጣ ይችላልና ሁለተኛ ቤቱ እስከሆነ ድረስ ማንኛውንም ፍላጎት ልክ እንደ ቤቱ ሳይሳቀቅ ሳይቸገር ተገልግሎ ተደስቶ ረክቶ በሚፈልገው መጠን ልክ በላይ አድርገን አገልግሎት መስጠት ዝግጁ ነን እና ሁሉም ሰራተኞቻችን በመስተንግዶም በአልጋ ቤትም የሰለጠነ በሙያው የተቃና በደንበኛ አያያዝ ላይ ጥሩ አመለካከት ያለው ሰራተኛ ስለሆነ ረክተው ደንበኛው የሚጠብቀው ነገር አለና ከሚጠብቀው በላይ አገልግሎት አግኝተው ረክተው ተመልሰው እንዲመጡ ለማድረግ እየጣርን እንገኛለን ማለት ነው። እንዲያውም ደንበኛ ሲመጣ ቀንሰን ከተማችንን ሆቴላችንን አስጠርተን ነው መላክ ያለብን። ሲቀጥል ደግሞ እኛ እንጅባራ ከተማ የአገው ፈረሰኞች ማህበር በዓል መከበር ለሆቴል ብቻ አይደለም የስራ እድል የሚፈጥረው ለባጃጆች፣ ለሊስትሮች፣ ለሱቆች፣ የባህል ልብስ ለሚሸጡ አገልግሎቶች ሁሉ የቱሪስት ፍሰትም ስለሆነ መንግስትም ከአምስቱ የትኩረት መስኮች አንደኛው አድርጎ ስለሚይዘው ሲቀጥል ደግሞ ሆቴል ብዙ ሰራተኛ የመያዝ አቅም ስላለው ሌሎች ባለሀብቶችም ደግሞ ሆቴል ገንብተው እንደዚህ እንዲሰሩና ማህበረሰባችንም የእንጅባራ ማህበረሰብ ታጋሽ፣ አስተዋይ፣ እንግዳ አክባሪ ሆቴል ቢጠፋ እንኳ ቤቱን ወስዶ የሚያሳድር ማህበረሰብም አለን። እውነት ለመናገር ማለት ነው አጋጥሞኛልና እና እንግዶቻችንም ሲመጡ ግድ የአገው ፈረሰኞች ማህበርን ብቻ ሳይሆን የተለያዩ ቱሪስት መስህቦች ደግሞ አሉ አዊ ዞን ውስጥ ማለት ነው። አንደኛው ዘንገና ሐይቅ ነው። ሁለተኛ ደግሞ የአገው ባህል አልባሳት ጃኖዎች፣ ካዛራ፣ ጭራ፣ ዘንግ አሉ። የእደ ጥበብ ስራዎች ከቅርከሃ የሚሰሩ እደ ጥበብ ስራዎች ሁሉ አሉና እነዚህን ሁሉ አጋጣሚ ጎብኝተው አይተውት ቢሄዱ አእምሯቸው ላይ ተቀርጾ ይቀራል የሚል እምነት አለኝ። 86ኛ እንኳን አደረሳችሁ እያልኩ እኛ ታብሌ ሆቴል ቀጥሎ ማህበረሰብ የእንጅባራ ማህበረሰብ በጉጉት እየጠበቅነ ቀኑንም እየናፈቅነው ስለሆነ ረክታችሁ ተደስታችሁ ተዘናንታችሁ እንድትሄዱ እየጣርን ነው። እርግጠኛ ነኝ እናንተም መጣችሁ የምታዩ በአካል የምንገናኝ ስለሆነ በአገልግሎታችንም ረክታችሁ እንደምትሄዱ እርግጠኛ ነኝና ኑ በአክብሮት እንቀበላችኋለን። ታብሌ ማለት አባት ስለሆነ አባት አቃፊ ነውና ያቅፋችኋል፣ ያስደስታችኋል፣ ይንከባከባችኋል የሚል እምነት አለኝ።